መግቢያችን ላይ የሰለጠነው ዓለም ዩክሬንን ሞኝ የዋህ ሀገር እያለ እንደሚጠራት ነግረኑታል። ምክንያት ካሉ ዩክሬን የነበረዋትን በዓለም እጅግ አስፈሪ አስከባሪና ኃያል ሊያደርጓት የሚችሉ መሳሪያዎችን በሞኝነት ተታላ አሳልፋ ስለሰጠች ነው። አሁን ዩክሬን በዓለም ላይ በሶስተኛ ደረጃ የነበራትን ግዙፍ የኒኩለር ጦር መሳሪያ ትታ ትጥቅ የፈታችበትን አስገራሚ የቂልነት ምክንያት እንንገሩት። በ1991 የሶቪየት ኅብረት ፈረሰ፣ ዩክሬንም ነፃነቷን አገኘች። በፈረንጆቹ በ1922 የሶቪየት ኅብረት ሲመሰረት መስራች ከነበሩ ዋነኛ ሀገራት ዩክሬን አንዷ ናት። በኅብረቱ ውስጥ ከሩሲያ ቀጥላ ሁለተኛዋ ግዙፍና በኢኮኖሚ ረገድ እጅግ ወሳኝ የሆነች ሪፐብሊክ ነበረች። ዩክሬን በሶቪየት ዘመን የጦር መሳሪያዎች፣ አውሮፕላኖችና የጠፈር ምርምር መሳሪያዎች የሚመረቱባት ዋና ማዕከል ሆና አገልግላለች። ሩሲያን ዛሬ ላይ በኒኩለር ጦር መሳሪያ ብዛት የሚያህላት የለም። በቴክኖሎጂም ቢሆን ኃያል ከሚባሉት አንዷ ነች ካልን ከራሷ ቀጥሎ ዕድሜ ለዩክሬን ማለቷ አይቀርም። ይሁንና ዩክሬናውያን በሀብትና ስልጣን ክፍፍል ላይ ትልቅ ተቃውሞ ነበራቸው። በዚህም የሶቪየት ኅብረት ሲፈርስ ነፃነታቸውን አወጁ። ዩክሬን በ1991 ነፃነቷን ስታውጅ ከ1700 እስከ 1900 የሚጠጉ የኒኩለር መሳሪያ አረሮች ነበሯት። ቀደም ሲል ይህ ምን ያህል ኃያል መሆን እንደነበር ከቻይና ጋር እያነጻጸርን መጫወታችንን አይረሱም። ባጭሩ ዩክሬን ዛሬ ላይ እነዚህ መሳሪያዎች ኑሯት ቢሆን ቀና ተብላ የማትታይ በዓለማችን ከሚፈሩ ሀገራት ሩሲያና አሜሪካን በመከተል ሶስተኛዋ ትሆን ነበር። መናደድ የሚጀምሩት የታደረሰቻቸው ብለው ሲጠይቁ ነው። ዩክሬንን የኒኩለር ትጥቅ እንድትፈታ ያደረጋት ስምምነት የቡዳፔስት ማስታወሻ ይባላል። ሩሲያ፣ አሜሪካና እንግሊዝ አንድ ላይ በመሆን ለዩክሬን እንዲህ የሚል ሐሳብ ያቀርባሉ። የሶቪየት ኅብረት አይሆነኝም ብለሽ ከወጣሽ እሰዩ፣ እኛ እንደሆነ ድንበርና ሉዓላዊነትሽን እናከብራለን፣ ደግሞ መቼም ቢሆን አንወርሽም። ስለዚህ ማንም ፈርተሽ ነው የኒኩለር መሳሪያ የምትታጠቂው? ያሉሽን አስፈሪ መሳሪያዎች ለኛ ስጭን። እንዲህ ካደረግሽ የዓለም አቀፍ ጫናና መገለል አይደርስብሽም፣ እኛም ቢሆን በኢኮኖሚ እንደግፍሻለን ይሏታል። ታዲያ ዩክሬን ሆዬ ምን ያደረገች ይመስላችኋል? ቃላቸውን አምና ያላትን ሁሉ የኒኩለርና ሌሎች አስፈሪ መሳሪያዎች አስረከበቻቸው። ስታስረክብ ለማን ብታስረክብ ጥሩ ነው? ከሶቪየት ኅብረት በመውጣቷ ጥርስ ስለነከሰችባት ሩሲያ። ለነገሩ መጀመሪያም ዩክሬን ከ1700 በላይ የኒኩለር መሳሪያ አረር በሀገራዊ ኑራት እንጂ ከጭራሮ ያለፈ ጥቅም አልነበራቸውም። ምክንያቱም ዩክሬን ተጣድፋ ሶቪየት ኅብረትን ለቃ ስትወጣ አንድ ወሳኝ ነገር ረስታ ነበር። እሱም መሳሪያዎቹን ለማንቀሳቀስ የሚያስፈልጉት የማስነሻ ኮዶች ሞስኮ በሩሲያ እጅ ነበሩ። ስለዚህ ዩክሬን አለኝ ያለችው አስፈሪ እሳት ለራሷ መጥፊያነት የሚውል ነበር። ብቻ በእነዚህና በሌሎች ምክንያቶች በራሷ እጅ መሳሪያውን አስረከበች። ዩክሬን ባደረገችው የሞኝነት ተግባር ሁሉ ለመጸጸት ግን ብዙ አልጠበቀችም። ከ18 ዓመት በኋላ ኒኩለር መሳሪያውን የተረከበችው ሩሲያ ተወራት ጀመር። ዋናው ሩሲያ በዩክሬን ላይ ለምታደርገው ወረራ እንደ ማስፈራሪያ የምትጠቀመው ደግሞ የተረከበቻትን የኒኩለር መሳሪያ ሆነ። በገዛ ቆንጨራዬ ማለት እንዲህ ነው። ጉብኝታችንን ቀጥለናል። የዩክሬን የትምህርትና የሳይንስ ማዕከል የሆነችው ካርኪቭ ከተማ ገብተናል። ካርኪቭ የዩክሬን ሁለተኛዋ ትልቋ ከተማ ስትሆን አውሮፓ ውስጥ ካሉ ትላልቅ የትምህርት ማዕከላት አንዷ ናት። ከ80 በላይ ከፍተኛ የትምህርት ተቋማትና ከ300 ሺህ በላይ ተማሪዎች በከተማዋ ይኖራሉ። ይህ ማለት ወጣቶች ይበዛሉ ማለት ነው። ስለዚህ ከተማዋ ሁል ጊዜ ንቁ፣ ዘመናዊና በፈጠራ የተሞላች ያደርጋታል። ካርኪቭ ሆነው ቢጠፉ አንሎትም። ምክንያቱም የከተማዋ ምልክት የሚመለከቱት ሰፊ አደባባይ ነው። ፍሪደም ስኩዌር ይባላል። እንኳንስ ለጎብኚ ቅርና ለነዋሪዎቿም ግራ ያጋባል። ምክንያቱም አደባባዩ በአውሮፓ ውስጥ ካሉ ትላልቅ አደባባዮች አንዱ ነው። 12 ሄክታር ይሸፍናል። 5 የእግር ኳስ ሜዳዎችን ጎን ለጎን አስቧቸው። ይልቁንስ ከአደባባዩ አጠገብ የሚገኘውን ይህንን አስገራሚ ሕንፃ እንዳይረሱት። ከጠፋቦት ዳርሽፕሮም ሕንፃ የት ነው ብለው ይጠይቁ። እንኳን ዩክሬናውያን ይቅርና ድፍን አውሮፓውያን አይጠፋቸውም። ለምን? በ1920ዎቹ የተገነባው ይህ ሕንፃ በአውሮፓ ውስጥ የመጀመሪያው በኮንክሪት የተሰራ ግዙፍ ሕንፃ ነው። ለግብይት ባርባዦቭ ገበያን ይምረጡ። ገበያው በምስራቅ አውሮፓ ውስጥ ካሉ ትላልቅ ክፍት ገበያዎች አንዱ ነው። መርካቶን ይበሉት። እጅግ ሰፊና
የፈለጉትን ሁሉ ነገር የሚያገኙበት ገበያ ነው። እኛ ጊዜ ገድቦን እዚህ አቁመናል። እርሶ ግን በጥቁር ባህር ዳርቻ ላይ የምትገኘውን የንግድና ቱሪዝም ከተማ ኦዴሳን መጎብኘት አለቦት። የሳቅና የፈገግታ ከተማ ይሏታል። አውሮፓ ውስጥ የቀልድ ዋና ከተማ እየተባለች ነው የምትጠራው። በየዓመቱ ሚያዝያ ወር ላይ ዩሞሪና የተባለ ትልቅ የሳቅና የደስታ ፌስቲቫል ይካሄድባታል። ሊቪቭንማ ሳይጎበኙ እንዳይመለሱ። በምዕራብ ዩክሬን የምትገኝ ጥንታዊ የሆኑ የህንፃ ጥበብ ያላት ከተማ ናት። ቡናና ቸኮሌት አፍቃሪ ከሆኑ በፍቅሯ ይወድቃሉ። በተለይም ሊቪቭ ካፌ ማኒፋክቸሪንግ የሚባለው ቦታ ቡናን ልክ ከመሬት ውስጥ እንደሚቆፈር ማዕድን በጥንቃቄ ነው የሚያቀርቡት። የቸኮሌት ወዳጅ ከሆኑ ግን ሲያመሰግኑኝ መዋሎት ነው። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።